የሩጫ ውድድር ላይ ሆነህ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? የመጨረሻውን ሰው ብቀድመው? ኖ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? የመጨረሻውን ዙር ሁለተኛውን ብቀድመው? ሁለተኛውን ሰው ብትቀድመው አንደኛ ነው። አንደኛ ነው። እርግጠኛ ነህ? እሺ። ከሰዎች ጋር ስትተዋወቅ የመጀመሪያ የምታየው ነገር ምንድን ነው? ፊቱን ነው። እሺ። ለሴቶችና ለወንዶች የምትለያየው ነገር አለ? ሴቶችን ስታይ ምንድን ነው ስትተዋወቅ ምንድን ነው የምታየው? ጾታቸውን ወይም ጸጉራቸው። ሴቶችን ስታይ ጾታቸውን ነው የምታየው? እሺ። አፍሪካ ውስጥ ስንት አህጉር አለ? 14 አለ። እሺ ጥቀስልኝ እስኪ ቢያንስ አራቱ ጥቀስልኝ። አሁን 14 አሉ ግን አላስታውሳቸውም። ከሴቶችና ከወንዶች የበለጠ ማን ይዋሻል? ሴቶች ይዋሻሉ። እስኪ ምን ይዋሻሉ? ለምሳሌ ጓደኛ እያላቸው እስኪ እናንተ መልስ በኮሜንት አሳውቁን። ሰብስክራይብ ማድረግ እንዳይረሳ። መጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? ሁለተኛ። እርግጠኛ ነህ? ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድን ነው? ማየው ተግባር ነው። ተግባር? ምን አይነት ተግባር? ለምሳሌ ጸባይ ምናምን። ጸባይ? አይ ባንዴ ታውቃለህ እንደዛ ከሆነ? አይ ያለ ባንዴ አላውቅም። ቀስ እያሻሻል ዛሬ ማንነቱን አይቼ ነው። እሺ ማለት አሁን ለምሳሌ ሴቶች ጋር ስትተዋወቅና ወንዶች ጋር ስትተዋወቅ የተለየ የምታየው ነገር አለ? አዎ። ምንድን ነው? ለምሳሌ ሴቶች ከተዋወቅ አሁን ለምሳሌ ሴቶች ያፍራሉ። ምን ይላሉ? ሴቶች ለማውራት ትንሽ እፍረት ይይዘኛል። ከወንዶች ጋር በአንድ ጊዜ ተዋወቃለሁ። እሺ ያለኝን ነገር አወራለሁ። እሺ ቴንክ ዩ። አፍሪካ ውስጥ ስንት አህጉር አለ? የኔ እንጃ። በቁጥር ደረጃ አፍሪካ ውስጥ ትንሽ ትንሽ ግር ይለኛል። እሺ በቁጥር የምትገምተው የለም? እሺ ከሴቶችና ከወንዶች የበለጠ ማን ይዋሻል? ሴቶች። ወንዶችስ ምንድን ነው ልዩነታቸው? አይ ወንዶች ይለያያሉ። ልዩነቱ ሴቶች አሉበት ሆነው ሌላ ጋንን እያሉ ምናምን ይዋሻሉ። የሩጫ ውድድር ላይ ሆነህ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? ሁለተኛ። ጀግና። ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድን ነው? ማንነታቸውን ወይም መልካቸውን። እሺ። ለሴቶችና ለወንዶች የምትለያየው ነገር አለ? አይ ምን ለሴት ለምሳሌ ስታይ ምንድን ነው የምታየው? ምንም አላይ። ወንዶችስ ተመሳሳይ ነው? ተመሳሳይ። እሺ አፍሪካ ውስጥ ስንት አህጉር አለ? 7 ማንና ማን? አይ ምን እንጃ። አታውቃቸው? እሺ ከሴቶችና ከወንዶች የበለጠ ማን ይዋሻል? ሴቶች። የሩጫ ውድድር ላይ ሆነህ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? ሶስተኛ ይሆናል ብሏል ወንድማችን። እስኪ አንተ ስንተኛ ትሆናለህ? አንደኛ ይሆናል። አፍሪካ ውስጥ ስንት አህጉር አለ? በቁጥር ደረጃ የምትገምተው አለ? እሺ ያንተስ አፍሪካ ውስጥ ስንት አለ? 9 አለ። ልትጠቅስልኝ ትችላለህ? አፍሪካ። እሺ 9 ሀገራት ማለት ነው። ይበቃሃል። እሺ አፍሪካ አለ። ከሴቶችና ከወንዶች የበለጠ ማን ይዋሻል? ሁሉም አንድ ናቸው። ሁለቱም አንድ ናቸው። እሺ ያንተስ? ሴቶች ይዋሻሉ። ወንዶችስ ልዩነታቸው በአብዛኛው በፍቅር ላይ በጣም ይዋሻሉ። ሴቶች ይዋሻሉ። እስኪ እናንተ ውሸታሞች ንገሩን፣ በኮሜንት አሳውቁን። እሺ እናመሰግናለን።